እነዚህ አስፈሪ ጎሳዎች የሚገኙት ከአውስትራሊያ በስተሰሜን አቅጣጫ 2300 ኪሎ ሜትር በምትርቅ ደሴት ላይ ሲሆን አካባቢው ተራሮች የሚበዙበትና ጥቅጥቅ ባለ ጫካ የተሞላ ነው። ደሴቷ ፓፓው ኒውጊኒ በመባል ትጠራለች። በደሴቷ ላይ የሚኖሩት ከዓለም ስልጣኔ የተገለሉና ሰውን አድነው ስጋውን የሚበሉ አስፈሪ ልማድ ያላቸው ማህበረሰቦች ናቸው። እነዚህ ጎሳዎች እንዴት ይህን መሰል ልምምድ ውስጥ እንደገቡ በዚህ ቪዲዮ የምናሳያችሁ ይሆናል። አብራችሁን ቆዩ። የተራቆተ አለባበስ አላቸው። ገላቸውን ለመሸፈን የዛፍ ቅጠልን ብቻ ይጠቀማሉ። ለህይወታቸው አስፈላጊ የሆኑ ነገሮችን በሙሉ የሚያገኙት ከሚኖሩበት ደን ሲሆን እንስሳትንና የተለያዩ እጽዋትን በመመገብ ኑሯቸውን ይገፋሉ። ያደኑትን እንስሳ ጥፍር፣ ጸጉርና ጥርስ ብቻ ሲቀር ጨርሰው ይመገቡታል። ታዲያ እነዚህ እንግዳ ማህበረሰቦች ለሰውም አይመለሱም። የሰውን ልጅ አድነው ስጋውን ይበሉታል። ይህንን የሚያደርጉት በሁለት ምክንያቶች ነው። የመጀመሪያውን እንመልከት። በዚህ ማህበረሰብ ዘንድ ሰው ሲሞት የሞተው በተፈጥሯዊ ምክንያት በእርጅና ወይም በተለያዩ በሽታ አምጪ ተዋሲያን እንደሆነ አያምኑ። ይልቁንም ካኳ በተባለ እርኩስ መንፈስ ምክንያት እንደሆነና ያ እርኩስ መንፈስም በአካባቢው በሚኖር ሌላ ሰው ላይ እንዳደረ ያምናሉ። ስለዚህ ያ እርኩስ መንፈስ በድጋሚ በሌላ ሰው ላይ ሞትን እንዳያመጣ መወገድ እንዳለበትም ይስማማሉ። የሚወገደውም የካኳ መንፈስ ያደረበትን ሰው በመግደል ስጋውን በመብላትና ቅሪቱን በእሳት በማቃጠል ነው። ማህበረሰቡ የካኳ መንፈስ ያደረበት ሰው የሚለይበት የራሱ የሆነ ባህላዊ መንገድ አለው። ታዲያ ይህ እርኩስ መንፈስ አድሮበታል ተብሎ የሚታሰበው ሰው ቤተሰብም ቢሆን የቅርብ ጓደኛ ምንም አይነት ምህረት አይደረግለትም። 60 ሚኒትስ አውስትራሊያ የተሰኘው ታዋቂና አንጋፋ የቴሌቪዥን ፕሮግራም በዚህ ጎሳ ውስጥ በመገኘት ፕሮግራም ሰርቶ ነበር። በዚህ ፕሮግራም ላይ የቀረበ የጎሳው አባል ሲናገር ከአንድ ዓመት በፊት የአጎቱ ልጅ በጸና ታሞ ከቆየ በኋላ ይሞታል። ነገር ግን ከመሞቱ በፊት የእርኩስ መንፈስ ጥቃት አደረሰብኝ ያለውን ግለሰብ ማንነት እንደጠቆመና ምናልባትም ህይወቱ ካለፈች እንዲበቀልለትም ጭምር ቃል እንዳስገባው ይህ ሰው ይናገራል። የታመመው ያጎቱ ልጅ በመጨረሻ ሲሞት ይህ ግለሰብ ከአካባቢው ነዋሪዎች ጋር በመሆን የካኳ መንፈስ አድሮበታል ተብሎ የታሰበውን ሰው እንደገደሉትና ስጋውንም እንደበሉት ለጋዜጠኞቹ ተናግሯል። ስጋውም ከአሳማ ስጋ ጋር ተመሳሳይ ጣዕም እንዳለው በድንጋጤ ለተሞሉት ጋዜጠኞች ጨምሮ ገልጿል። ጋዜጠኞቹ ያጋጠማቸው ሌላኛው ታሪክ የ6 ዓመቱ ህፃን ጉዳይ ነው። ይህ በምስሉ ላይ የምትመለከቱት ህፃን ዋዋ በመባል ይጠራል። ዋዋ እናትና አባቱ በተከታታይ በመሞታቸው ምክንያት ሰውን የሚገድል የካኳ መንፈስ እንዳደረበት በአካባቢው ማህበረሰብ ዘንድ ታምኗል። በዚህም ምክንያት ይህ ህፃን መገደልና ስጋውን መበላት እንዳለበት የአካባቢው ነዋሪ ወስኗል። ነገር ግን መጨከን ያልቻለው የዋዋ አጎት ራቅ ወዳለ ስፍራ ይዞት በመሸሹ ለጊዜው ከሞት ሊተርፍ ችሏል። ሆኖም በማንኛውም ሰዓት ጥቃት ሊደርስበትና ሊገደል እንደሚችል ስለሚታወቅ ከተወለደበት አካባቢ ርቆ የሰቀቀን ህይወትን እየገፋ ይገኛል። ሁለተኛው በእነዚህ ማህበረሰቦች ዘንድ የሰው ስጋ የሚበላበት አጋጣሚ በቀል ነው። ይህም ማለት ከሌላ ማህበረሰብ ወይም ግለሰብ ጥቃት ከተፈጸመባቸው አድብተው ጥቃት ፈጻሚውን በመያዝና በመግደል ስጋውን ይመገባሉ። ናሽናል ጂኦግራፊ የተሰኘው የሚዲያ ተቋም በቦታው በመገኘት ስለዚህ ጉዳይ የሰራውን ሰፋ ያለ ዘገባ አጋርቷል። በዘገባው ላይ ቀረበ የጎሳው አባል ሲያብራራ ከወራት በፊት ጎረቤት ከሆነ አካባቢ የመጡ ሰዎች በመንደራቸው ላይ ጥቃት አደርሰው አንዲት ሴትን እንደገደሉ ይናገራል። በምላሹም የእርሱ ጎሳ ተመሳሳይ የበቀል እርምጃን በመውሰድ የጥቃት አድራሾቹ ወገን የሆነችን አንዲት ሴት አድነው በመያዝ እንደገደሏትና ስጋዋንም እንደበሉ ሊገልጽ ችሏል። ስለነዚህ አስፈሪ የፓፓው ኒውጊኒ ጎሳዎች ያዘጋጀነው አጠር ያለ መረጃ ይህንን ይመስላል። ተመሳሳይ ቪዲዮ እንዲደርሶ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።